ብዙ ሰዎች ሶሻል ሚዲያ ላይ መስራት ጀምረው ጥቂት የሚባለውን ቪው እንኳን ማሳካት ይከብዳቸዋል። ስለዚህ በዚህ ቪዲዮ የምንወያየው ነገር አንድ ጀማሪ ኮንተንት ክሬተር ቤዚክ የሚባለውን የሶሻል ሚዲያ መስፈርቶች አሟርቶ አነስ ያለ እንኳን ቢሆን እሱ የሚፈልገውን ያህል ተመልካች እንዴት ማግኘት እንደሚችል ልንገራችሁ። ብዙ ኮንተንት ክሬተሮች የሚሳሳቱት ችግር ቤዚክ የሚባሉትን ነገሮች ሶሻል ሚዲያ ላይ ኦፈር ማድረግ ያለባቸውን ነገሮች ሳያውቁ ይቀራሉ። ከዛ በኋላ ሶሻል ሚዲያን ግን ሰግጠው ይሰሩበታል። ከዛ ግን ሁሉ ጊዜ የሚያገኙት 100 200 300 ቪው ነው። ይሄ በጣም መጥፎ የሚባለው ጄል ማለት ነው። 300 ቪውስ ጄልስ የሚሉት ታላ ፈረንጆቹ ልክ እንደዛ አይነት እስር ቤት ውስጥ የሚከተው አይነት ቪው ብዙ ሰዎች ኤክስፒሪየንስ ያደርጋሉ። ለምን? ቤዚክ የሚባሉትን ሶሻል ሚዲያ ላይ መደረግ ያለባቸውን ቤዚክ የሚባሉትን ኮምፖነንቶች ስላልተረዱ ነው። በዚህ ቪዲዮ አንስክሪፕትድ ነው፣ ነገር ግን ስትራክቸርድ በሆነ መልኩ አንድ ሰው እንዴት በቀላሉ ሶሻል ሚዲያ ላይ አትሊስት እሱ የሚገባውን ቪው እንዴት ማግኘት እንደሚችል ልንገራችሁ። ሁላችንም በሰራነው ኮንተንት የሚገባን ቪው አለ ወይ ደግሞ ኢማጂን የምናደርገው የሚገባንን ያክል ቪው ግን እንዴት ማግኘት እንደምንችል ሶሻል ሚዲያው ለኛ ኦፈር ሊያደርገው የሚችለው ማክሲመም ቪው እንዴት ማግኘት እንደምንችል ልንገራችሁ። መጀመሪያ ማሰብ ያለባችሁ ነገር አንድ ነገር አለ። መጀመሪያ ማሰብ ያለባችሁ እሱም ሶሻል ሚዲያው ላይ ገብቼ ምንድነው ኦፈር እያረኩት ያለው የሚለውን ነገር ማወቅ አለባችሁ። ሶሻል ሚዲያው ላይ ገብታችሁ ኦፈር የምታረጉት ነገር ከሌላችሁ ሶሻል ሚዲያውን የሚጠቀም ሰው ከናንተ የሚያገኘው የሆነ ነገር ከሌለ እናንተ ምንም ነገር እያቀረባችሁ ስላልሆነ ለማንም ሰው ጥቅም እየሰጣችሁ አይደለም። ስለዚህ መጀመሪያ ማድረግ ያለባችሁ ነገር ኦፈር ማቅረብ አለባችሁ። ሶሻል ሚዲያውን የሚጠቀም ሰው ከናንተ ይሄንን ኮንተንት በመመልከቱ ምን አይነት ጥቅም አግኝቷል የሚለውን ነገር ማወቅ አለባችሁ። ሁልጊዜ ጥቅም ሰጪ መሆን አለባችሁ ነው የምላችሁ። ነገር ግን ጥቅም የሚለው ነገር ብዙዎቻችሁ እየተምታታባችሁ እንዳለ ይሰማኛል። ብዙዎቻችሁ ያሰባችሁት ጥቅምን ከኤጁኬሽናል ኮንተንት ነው። ኤጁኬሽናል ኮንተንት ብቻ ነው ጥቅም የሚሰጠው የሚለውን ነገር ይዛችኋል ብዙዎቻችሁ። እኔ ግን ጥቅም ብዬ የማስበው ነገር ኤቭሪቲንግ ጥቅም አለው ብዬ አስባለሁ። ስለዚህ ቀልድም ጥቅም አለው፣ የራሳችሁን ታሪክ መናገርም ጥቅም አለው። አብዛኞቹ ኮንተንቶች ጥቅም አላቸው። ነገር ግን ጥቅም የሌላቸውን ሰዎች ኢንትረስትድ የማይሆኑባቸውን ነገሮች በመሰሩበት ጊዜ ነው አሁን እንዳልኳችሁ አይነት ዝቅተኛ የማይገባችሁን ቪው የምታገኙት ማለት ነው። ስለዚህ እንዴት ነው ጥቅም ያለውና የሌለውን የምንለየው ካላችሁ፣ አንደኛ ማድረግ ያለባችሁ ነገር ይሄንን ኮንተንት እኔ ከውጭ ሆኜ በመለከተው ኖሮ ለእኔ ጥቅም ይሰጠኛል ወይ ብላችሁ አስቡት። ስቶሪ ታይማችሁን ስታወሩ አሁን ለምሳሌ ይሄ ጥሩ ኤግዛምፕል ይመስለኛል። ምክንያቱም ስቶሪ ታይም ጥቅም እንደሌለው ነው የሚታስበው። ነገር ግን ስቶሪ ታይም ማለት የህይወት ኤክስፒሪየንስ ነው። አንድ ሰው ደግሞ ከሆነ ሰው የህይወት ኤክስፒሪየንሱ መማር ይፈልጋል። ስቶሪ ታይም ራሱ ጥቅም አለው። በዛ ላይ ደግሞ ኢንትረስቲንግ ነው፣ ታሪክ ነው፣ ፋሲኔት ያደርጋችኋል፣ ደስ ያሰኛችኋል፣ መግፋት ትፈልጋላችሁ ስቶሪውን እየሰማችሁ። ስለዚህ ስቶሪ ታይም በጣም ፐርፎርም ከሚያደርጉት ኮንተንቶች ውስጥ ዩቲዩብም ላይ ቲክቶክም ላይ ሎንግም ሆነ ሾርት ፎርም ፐርፎርም ያደርጋል። ምክንያቱም ይሄን ጥቅም ስላለው ማለት ነው። ስለዚህ የሆነ የምትሰሩት ነገር ጥቅም ይኖረው። አሁን ለምሳሌ የሆነ ሰው ውሻ እያባረረ እንዲሄደ እና ቪዲዮ ተቀርጾ ይፖስታል አሁን ሶሻል ሚዲያ ላይ። ከዛ በኋላ እንደሱ አይነት አክቲቪቲዎችን እያደረገ ምናምን በጣም ብዙ የሆነ ሰው የማይፈልጋቸውን አይነት አክቲቪቲዎች እያደረገ እየፖስታ፣ ነገር ግን ዴዲኬትድ ነኝ ከዛ በኋላ ግን ቪው አላገኝም፣ የሚያስፈልገኝን ያህል ቪው አላገኝም ይለኛል። አንድ ሰው እንደዛ ብሎኛል። ሰው የማይፈልገውን ነገር አስወጣ። ሰው የሚፈልገው ነገር በእርግጥም ላያስፈልገው ይችላል። ሰው የሚፈልገውና የሚያስፈልገው ነገር አለ። እናንተ ኮንተንት ክሬተር ስትሆኑ በተቻላችሁ አቅም መስራት ያለባችሁ የኮንተንት አይነት ሰው የሚያስፈልገው አይነት ኮንተንት ነው። ምክንያቱም ያለ እናንተ ኮንተንት የሆነ የሚጎለው ነገር ሲኖር ወደ እናንተ ኮንተንት እየተሳበ እንዲመጣ ማለት ነው። ነገር ግን የሚያስፈልገውን ማቅረብ እንኳን ባችሉ የሚፈልገውን አቅርቡለት። መሳቅ ይፈልጋል፣ በእርግጥ መሳቅም ያስፈልገዋል። ነገር ግን አንዳንድ የማያስፈልጉን ነገር ግን የምንፈልጋቸው ነገሮች አሉ ሰው በመሆናችን፣ እነሱን ማቅረብ ትችላላችሁ። ነገር ግን በዋናነት ማቅረብ ያለባችሁ ሰው የሚያስፈልገውን ነገር ነው። በህይወት ለመኖር አንድ ሰው ጥሩ ገንዘብ ያስፈልጋል። ጥሩ ገንዘብ ለማግኘት ደግሞ ጥሩ እውቀት ይፈልጋል፣ ጥሩ የህይወት ታሪክ ይፈልጋል። ስለዚህ የእናንተን ስቶሪ ታይም ይሰማችኋል፣ የእናንተን ምክር ይሰማችኋል፣ የእናንተን ትምህርት ይወስዳል። ህይወቱን ለማቃናት የተሻለ ኑሮ ለመኖር ከገንዘብን ባሻገር የሆነ የሚያስፈልገው የህይወት ኤክስፒሪየንስ አለ። እሱን ከናንተ መጋራት ይፈልጋል። ሶሻል ሚዲያው ላይ የተፈጠረው ነገር አርቲፊሻል ነገር አይደለም። ኖርማሊ አንድ የሰው ልጅ ሊፈልገው የሚችለው ነገር ነው። በሶሻል ሚዲያ መልኩ በአልጎሪዝም ፋሲሊቴት ተደርጎ እየቀረበልን ማለት ነው።
ነገር ግን የሚያስፈልገንን ነገር አልጎሪዝሙ ይመርጥልናል ማለት ነው። እሱን እንደሚያስፈልገን አድርገን እናስባለን። አክቹዋሊ የሚያስፈልገንም ነገር ሊሆን ስለሚችል ማለት ነው። ስለዚህ ሶሻል ሚዲያ ልክ የሰው ልጅ በህይወቱ ማየት እንደሚፈልጉ አይነት ነገር ነው ሶሻል ሚዲያው ላይ የሚያው። በህይወቱ መዝናናትን ስለሚፈልግ ሶሻል ሚዲያው ላይ የሚዝናኑ ሰዎችን ይመለከታል። መማር ስለሚፈልግ በህይወቱ 10 ምናምን ዓመት ተከታታይ እኮ ከኬጂ አንድ ሰው እስከ ዲግሪውን እስኪጨርስ ድረስ 17 20 ዓመት ምናምን ይጨርሳል። በ23 ከተመረቀ በ3 ዓመቱ ከገባ 20 ዓመት ይጨርሳል ማለት ነው ዲግሪውን ለመጨረስ። 20 ዓመት የሚማር ፍጡር ታዲያ እንዴት ነው ትምህርት የማይወደው? ትምህርት ደግሞ መውደድ ብቻ ሳይሆን ያስፈልገኛል ብሎ ያምናል። ስለዚህ ሶሻል ሚዲያው ላይ የሚያስፈልገውን ነገር እያቀረብኩለት ነው ማለት ነው እኔ ኤጁኬሽናል ኮንተንት ክሬተር ከሆንኩኝ። ከዛ ውጪ ደግሞ የሰው ልጅ የሚፈልጋቸውን ነገሮች ኮንሲስታንትሊ ሰርች ማድረግ ትችላላችሁ። የሚፈልገውን ነገር አቅርቡለት። የሰው ልጅ የሚፈልገውን ነገር ካቀረባችሁለት ሶሻል ሚዲያው ላይ ፐርፎርም ያደርጋል። አሁን ይሄ ቪዲዮ ለእናንተ የምትፈልጉት ቪዲዮ ነው። ምክንያቱም አብዛኞቻችሁ ቪዲዮአችሁ ወርዷል፣ ነገር ግን ሶሻል ሚዲያ ላይ ተደራሽነትን ትፈልጋላችሁ። ይሄ ቪዲዮ ራሱ ፐርፎርም ያደርጋል። ምክንያቱም የሰው ልጅ የሚፈልገውን ነገር እያቀረብኩለት ስለሆነ ማለት ነው። የሚፈልገው ብቻ ሳይሆንም የሚያስፈልጋችሁ ነገር ነው ይሄ አክቹዋሊ። ምክንያቱም እውቀት ነው። ይሄ እውቀት ደግሞ ለእናንተ ህይወታችሁን የሚቀይር እውቀት ነው ማለት ነው። ስለዚህ ሶሻል ሚዲያ ላይ መረዳት ያለባችሁ ነገር ይሄ ኮንተንት አክቹዋሊ በትክክል ያስፈልገኛል የሚለውን ነገር መረዳት አለባችሁ። የማያስፈልጋችሁ ከሆነ እናንተ በውጭ በኩል ሆናችሁ የራሳችሁን ኮንተንት ስትመለከቱት አያስፈልግም ብላችሁ የምታስቡ ከሆነ እናንተ ራሱ ኢንተረስትድ ካልሆናችሁበት አትፖስቱት። ሁልጊዜ ራሳችሁ ብቻ ኢንተረስትድ የሆናችሁበትን ኮንተንት ፖስቱ ማለት ነው። እንደምታውቁት ደግሞ ሪልስ አካዳሚ የኮንተንት ክሬሽን ኮርስ አዘጋጅቷል። ይህንን ኮርስ ደግሞ ዩዜድ ፎር አፍሪካስ ፊውቸር በያንግ አፍሪካን ክሬተርስ ኢኒሺዬቲቭ አማካኝነት 45% ብቻ ክፍላችሁ ተማሩ ብሎ ከታች ሊንኩን አስቀምጦላችኋል ማለት ነው። ከታች ባለው ቴሌግራም ሊንክ ግቡና እዛ ላይ ባለው ኢንስትራክሽን መሰረት መማር ትችላላችሁ። ይሄ የምትመለከቱት ምርጥ የኮንተንት ክሬተሮች ኮሚኒቲ ስለሆነ ቀራጮች 8500 ደርሰናል። ይሄ ምርጥ ኮንተንት ክሬተር ስለሆነ ወደፊት ኮንተንት ክሬተር የምትፈልጉ ከሆነ ይሄ ምርጥ ኮሚኒቲ ነው፣ ጆይን አድርጉት ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ቀራጮች ሰላም ቆዩ።